ፓርከር ጭንብሉን ሲያወልቅ ብቻ ነበር ልጁ የተረጋጋው። ይህን የሚያስ ትፈልጋለህ? ጭንብሌን ያዝ። ፓርከር ልጁ ሊታደግ ሲል መኪናው ድንገት በእሳት ተያዘ እና ዱሩም አቃጠለው። ፓርከር የወደቀውን መኪና ለመያዝ ተገደደ። ነገር ግን ልጁ አሁንም ውስጥ ነበር። ፓርከር ሁለቱንም ማድረግ ስላልቻለ ልጁ እንዲወጣ አበረታታው። ነገር ግን ልጁ ድፍረት አልነበረውም። ጭንብሉን አድርገው፣ ጉልበት ይሰጣል። ጃክ እመነኝ አድርገው። ፓርከር ባደረገለት ማበረታቻ ልጁ ቀስ ብሎ ከመኪናው ወጣ። መኪናው በወደቀበት ቅጽበት ፓርከር ድር ተኩሶ ልጁን ያዘው። ልጁን ወደ አባቱ ወሰደው። ሰውየውም አንተ ማነህ ብለው ጠየቀው። ፓርከርም ስፓይደርማን ሲል መለሰለት። ነገር ግን ስፓይደርማን ሊዘርድን እያሳደደ ሳለ እንደ ወንጀለኛ በፖሊስ ተከበበ። ኦፊሰር ስቴሊንም ሽጉጡን ደቀነበት፣ እንዲዞርም አዘዘው። ፓርከር እሱ ወደ ኦስኩፐር እያመራ ነው እና ሴት ልጅ አሁን እዚያ ናት አለው። ልትለቀኝ ይገባል። ኦፊሰር ስቴሊንም አመነታ። ነገር ግን በመጨረሻ እንዲሄድ ፈቀደለት። ነገር ግን ረዳቱ ስፓይደርማንን እግሩ ላይ ተኩሶ አቆሰለው። ከተጎዳ በኋላ ስፓይደርማን ቀድሞ እንደነበረው በፍጥነት መንቀሳቀስ አልቻለም። ግድግዳ ሲወጣ እንኳን ይንገዳገድ ጀመር። ነገር ግን የልጁ አባት ስፓይደርማን ልጁን ያዳነው መሆኑን በቲቪ አወቀው። ሄይ ቻርሊ፣ ኢንተሬዙን በ54ኛ ጎዳና አድርግልኝ። አንጆሊ ፊትህን ወደዚያ አምጣ። ወልስኪ የተወሰነውን ተጨማሪ ሰዓት አገኛለህ። ሁሉኑ የኮንስትራክሽን ክሬኖች በቁጥር 6 ላይ ክንዶቻቸውን ወደ ጎዳናው አዙሩ። የክሬኑ አንግል በ90 ዲግሪ ይሁን። ስፓይደርማን እነዚያን የመያዣ ነጥቦች ከፍ ብለው እንዲሰለፉለት ይፈልጋል። ግልጽ የሆነ መንገድ እንፍጠርለት። በአባትየው መመሪያ መሰረት ሁሉም ክሬኖች ቦታቸውን አስተካከሉ። ስፓይደርማን ጣሪያው ላይ እንደወጣ ከፊቱ ግልጽ የሆነ መንገድ አየ። ስለዚህ ቁስሉን በፍጥነት ካከመ በኋላ ህመሙን ታግሶ ወደፊት ተፈተለከ።